በየሚዲያው የሚተዋወቁ የሪል ስቴት ማስታወቂያ አወዛግቦታል፣ ግራ ጋብቶታል። ሪል ስቴት ላይ ኢንቨስት ከማድረጋችን በፊት የሪል ስቴት ቃላቶችን ልናውቅ ይገባል። ዛሬ 5 የሪል ስቴት ቃላቶችን አብረን እናያለን። የመጀመሪያው purchase price ነው። ቤቱን የምንገዛበት የመግዣ ዋጋ ማለት ነው። ይሄ ቃል መሰረታዊ መስሎ ሊታየን ይችላል። ነገር ግን ብዙ ሰዎች ከሊስቲንግ ፕራይስ ጋር ኮንፊውዝ ያደርጉታል። ሊስቲንግ ፕራይስ ማለት ባለ የሪል ስቴት አልሚዎች ባለ ሀብቶች አንድን ቤት እንሸጥበታለን ብለው ገበያ ላይ የሚያወጡበት ዋጋ ነው። purchase price ደግሞ ከአልሚዎች ጋር ተደራድረን የምንገዛበት actual price ማለት ነው። ለምሳሌ ሪል ስቴት አልሚዎች አንድን ቤት 10 ሚሊዮን ብር እንሸጣለን ብለው ገበያ ላይ ቢያወጡ እኛ ደግሞ በ8 ሚሊዮን ብር እንገዛለን ብለን ብንደራደር የምንገዛበት ዋጋ 9 ሚሊዮን ብር ከሆነ purchase price 9 ሚሊዮን ብር ይሆናል ማለት ነው። ሁለተኛው ዳውን ፔመንት ነው። በየሚዲያው እንደምትመለከቱት ይሄን ያህል በ500 ሺህ ብር በ1 ሚሊዮን ብር ቤት ግዙ እያሉ ያስተዋውቃሉ በየሶሻል ሚዲያው ማለት ነው። ይሄ ደግሞ ብዙ ሰዎችን ኮንፊውዝ ያደርጋል። ሚዲያ ላይ የሚያስተዋውቁት የዳውን ፔመንቱን ነው እንጂ የአክቹዋል የቤቱን መሸጫ አይደለም። ስለዚህ ዳውን ፔመንት ማለት ቅድመ ክፍያ ማለት ነው። ከተማችን ላይ ከ10% እስከ 50% የሪል ስቴት አልሚዎች ዳውን ፔመንት ይጠይቃሉ ማለት ነው። ስለዚህ 10 ሚሊዮን ብር የሚሸጥ አንድ አፓርትመንት ለምሳሌ 20% ዳውን ፔመንት ከሆነ የሚጠይቀው 2 ሚሊዮን ብሩ ዳውን ፔመንት ይሆናል ማለት ነው። ስለዚህ ሶስተኛው ደግሞ ሎን ባላንስ ነው። ሎን ባላንስ ማለት 10 ሚሊዮን ብር የሚሸጥ አንድ ሪል ስቴት አንድ አፓርትመንት ወይንም ሬዚደንሻል የመኖሪያ ቤት 2 ሚሊዮን ብሩ ዳውን ፔመንት ከሆነ 80%ቱ which is 8 ሚሊዮን ብሩ ሎን ባላንስ ይሆናል ማለት ነው። ይሄ ሎን ባላንስ ከባንኮች ጋር የብድር ስምምነት ከተመቻቸለት ለባንኮቹ የሚከፈል ይሆናል፣ አሊያም ደግሞ በቀጥታ ለአልሚዎቹ የሚከፈል ይሆናል ማለት ነው። ይሄ ሎን ባላንስ። አራተኛው ደግሞ ኢኩዊቲ ነው። ኢኩዊቲ ማለት 10 ሚሊዮን ብር የሚያወጣ አፓርትመንት ላይ 20% ዳውን የምንከፍል ከሆነ ያቺ 20% ዳውን የኛ ኢኩዊቲ ትሆናለች ማለት ነው፣ ድርሻ ትሆናለች ማለት ነው። ሎን ባላንሱን እስክንከፍል ድረስ 20%ቱ የኛ ኢኩዊቲ ተብሎ ይጠቀሳል ማለት ነው። የመጨረሻው ደግሞ ሞርጌጅ ነው። ሞርጌጅ ማለት ቅድም እንዳወራ ነው 80%ቱ ከባንክ ጋር የተመቻቸለት አንድ መኖሪያ ቤት በዛ 8 ሚሊዮን ብር ላይ ባንኩ ኢንተረስት ማስቀመጥ አይቀርም ማለት ነው። እዚህ ባንኩ